ስለ ሮማን ነው ዛሬ የምናወራው በመጽሐፍ ቅዱሳዊው የጤና መርህ ርዕሳችን ስር መጽሐፍ ቅዱስ የተስፋይቱን ምድር ምን ያህል ፍሬያማ እንደሆነች ሲገልጻት በምድሪቷ ውስጥ ደግሞ ምን ያህል መትረፍረፍ እንዳለ ለመግለጽ በምድሪቷ ውስጥ አሉ ብሎ ከጠቀሳቸው ምግቦች ፍራፍሬዎች መካከል አንዱ ሮማን ነው። ስለዚህ ሮማን የመትረፍረፍ፣ የፍሬያማነት፣ የብልጽግና፣ የበረከት ተምሳሌት ነው። እንዲሁም ደግሞ የሊቀ ካህናትን ልብስ የሁሉም ካህናትን ሳይሆን የሊቀ ካህናትን ልብስ በተለየ መልኩ ለማስጌጥ ጥቅም ላይ ይውል ነበረ። ንጉሱ ሰለሞን በሰራው ቤተ መቅደስ ስናይ ቤተ መቅደስን ለማስጌጥ ጥቅም ላይ ውሎ ነበር። ለማስጌጥ ለቤተ መቅደስም ለልብስም ስንል ፍራፍሬውን በቀጥታ ይጠቀሙታል ማለት ሳይሆን እንዴት ነው ልብሳችን ላይ አሁን የአበባ ዲዛይን ተጠቅመን እናሳምር የለ ልክ እንደዛ ዲዛይኑን ይጠቀሙት ነበረ ማለታችን ነው። እና ሮማን የውበት ተምሳሌትም ነበረ። በኢትዮጵያ እንደ ሙዝና ብርቱካን በጣም በሰፊው የሚገኝ ፍራፍሬ ባይሆንም ሞቃታማ በሚባሉ ቦታዎች ደግሞ እንደሚገኝ ይታወቃል። እንደ ሐረር፣ ድሬዳዋ በምንላቸው ቦታዎች ሮማን ለጤናችን ያለውን ጥቅም ደግሞ ስናነሳ በሰፊው የሚነሳው ለልባችን ያለው ጥቅም ነው። ምክንያቱም አንቲኦክሲዳንት የምንለው ወይ ደግሞ ጸረ ወክሳጅ የምንለው ንጥረ ነገር ስላለው ማለት ነው። አንቲኦክሲዳንት የምንለው ምንድን ነው? ሰውነታችን ኦክሲጅን ተጠቅሞ ኃይል ያመርታል። ኃይል በማምረት ሂደት ውስጥ የሚያመርታቸው ደግሞ ፍሪ ራዲካልስ ወይ ኦክሲዳንት የምንላቸው አሉ። እነዚህ ንጥረ ነገሮች ምንድን ነው? በሰውነታችን ውስጥ ዝም ብለው ብቻቸውን የሚዋልሉ ናቸው እና የሚጣበቁበት ሞለኪውል ይፈልጋሉ። በዚህ ጊዜ ከጎናቸው ካለው ሴል ይወስዳሉ ማለት ነው። እንዴት ነው? የተገነባ ቤት ቢኖር ከግድግዳው ላይ ብሎኬቱን የሆነ ነገሩን እየሳቡ እንደመውሰድ ማለት ነው። እና ብዙ ነገር ከግድግዳው ከተወሰደ በኋላ ያ ቤት ይፈርሳል። ልክ እንደዛው ከሴሎቻችንም ኦክሲዳንቶቹ ሲወስዱ ሴሎቻችንን ወደ ማፍረስ፣ ወደ መግደል፣ ወደ ማበላሸት ይመሩታል ማለት ነው። አንቲኦክሲዳንት የምንለው ግን ከግድግዳው እንዳይወስድ እንካ ብለው የሚፈልጉትን ነገር ለዛ ኦክሲዳንት ይሰጡታል። ከሴሉ እንዳይወስድ የሚያስፈልገውን ነገር ይሰጡታል ማለት ነው። ልክ እንደዚሁ ሮማን በውስጡ ያለው አንቲኦክሲዳንት ከሴሎቻችን ተወስዶ ሴሎቻችን እንዳይጎዱ የራሱን አስተዋጽኦ ያደርጋል ማለት ነው። ስለዚህ የልባችን ሴሎች እንዲጠበቁ፣ የደም ቱቦቻችን ሴሎች እንዲጠበቁ ያደርጋል። ስለዚህ የልባችን ጤንነት እንዲጠበቅ አስተዋጽኦ አለው ማለት ነው። የልባችን ሴሎች ብቻ ሳይሆን የአእምሯችንም ሴሎች ኒውሮኖች እንዲጠበቁ የራሱን አስተዋጽኦ ያደርጋል በዚህ መልኩ። ሌላ ደግሞ አንቲ ኢንፍላማቶሪ የምንለው ጥቅም አለው። አንቲ ኢንፍላማቶሪ ማለት ጸረ ብግነት። ብግነት ወይ ኢንፍላሜሽን መጥፎ ነገር አይደለም፣ አላስፈላጊ ሲሆን ነው። አላስፈላጊ የሚሆነው እንዴት ነው? አሁን ለምሳሌ የሆነ ነገር ሲቆርጠን፣ እጃችንን የሆነ ነገር ቢቆርጠን የደም ቱባችን ይሰፋል። በዛ ያለ ደግሞ ወደዛ እንዲመጣ ይደረጋል። የሞቱ ሴሎችን ለማስወገድ፣ ባክቴሪያዎችን ለማስወገድ የሚሰሩ ሴሎች ወደዛ ይመጣሉ። ይሄ ጊዜያዊ ብግነት ነው። ቁስላችን እንዲድን የሚደረግ የሰውነታችን አሰራር ነው። ግን ይሄ ብግነት በጣም ረጅም ጊዜ መቆየት የለበትም። ለወራት ለዓመታት የሚቆይ ከሆነ ባክቴሪያዎቹን ማስወገድ፣ የሞቱትን ሴሎች ማስወገድ ብቻ ሳይሆን ጤነኞቹንም ሴሎቻችንን ወደ መግደል ይሄዳል ማለት ነው። ስለዚህ ለረጅም ጊዜ መቆየት የለበትም እና ይሄ አላስፈላጊ የሆነ ብግነት ለረጅም ጊዜ እንዳይቆይ የማድረግ ኢፌክት አለው። አንቲ ኢንፍላማቶሪ ኢፌክት አለው ስንል ሮማን ማለት ነው። የጸረ ብግነት ተጽዕኖ ወይ አንቲ ኢንፍላሜሽን ኢፌክት ስንል ምንድን ነው? አሁን ለምሳሌ እሳት ቢነሳ አንድ ቦታ ላይ እሳቱ ቶሎ እንዲጠፋ ደግሞም እንዳይስፋፋ ያደርጋል ማለት ነው። እሳት እንዳይስፋፋ ለዛ እሳት መስፋፋት ግብአት የሚሆኑት ለምሳሌ ነዳጅ ማስወገድ እሳቱ እንዳይስፋፋ ቶሎ እንዲጠፋ የማድረግ ስራ ያደርጋል ማለት ነው። ሮማን የጸረ ብግነት ወይ አንቲ ኢንፍላሜሽን ኢፌክት አለው ስንል ሌላ ለምግብ መፈጨት ያለው ጥቅም ነው። ለምግብ መፈጨት ያለው ጥቅም ስንል በውስጡ ፋይበር አለ። ፋይበር በውስጥ
አለው ስንል የፋይበር ጥቅም ምንድን ነው? እሱ ምግብ በአንጀታችን ውስጥ በቀላሉ እንዲዘዋወር የራሱ አስተዋጽኦ ያደርጋል። በቀላሉ መጓዝ ቻለ ማለት ምግብ በፍጥነት የመፈጨት ነገሩ ከፍ ይላል ማለት ነው። ሌላ ደግሞ ከሰውነታችን መወገድ ያለበት ነገር በቀላሉ እንዲወገድ በጊዜ እንዲወገድ ይረዳል። የሆድ ድርቀትን ይቀንሳል ማለት ነው። በተጨማሪ ደግሞ ባክቴሪያዎች አሉ አይደለ? በሆዳችን ውስጥ ጠቃሚ የሆኑ ባክቴሪያዎች፣ ለነዛ ባክቴሪያዎች እንደ ምግብ ያገለግላል። እነዛ ባክቴሪያዎች ምግብ አገኙ ማለት በውስጣችን ያለውን ጠቃሚ ስራ ለመቀጠል ይችላሉ ማለት ነው። ምንድነው በሰውነታችን ውስጥ ያላቸው ጥቅም? አንደኛ ሰውነታችን በራሱ ሊፈጫቸው የማይችላቸው ምግቦች አሉ፣ ንጥረ ነገሮች አሉ። እነዛ ንጥረ ነገሮች እንዲፈጩ ይረዱናል። ቫይታሚኖች እንዲመረቱ ይረዱናል። ሰውነታችን ራሱን ከበሽታ የመከላከል ሂደቱን ይደግፋሉ። ሌላ ደግሞ እነዚህ ጎጂ ባክቴሪያዎች እንዳይጎዱን የራሳቸው አስተዋጽኦ ደግሞ ያደርጋሉ ማለት ነው። እንግዲህ ሮማን ሁሉ ጥቅም አለው። ሮማን የመብላት እድል ካገኘን ብንመገበው አበረታታለሁኝ። ግን አንድ ጥንቃቄ ማድረግ ያለብን መብዛት የለበትም። ውስጡ ስኳር ስላለ በመጠን በልክ እንድንመገብ ይመከራል። እንግዲህ ሰውነታችንን በጥበብ እየመገብን አእምሯችንን ደግሞ በእግዚአብሔር ቃል እያደስን እንኖር እላለሁኝ። ይሄ መልእክት ከጠቀማችሁ ላይክ እንድታደርጉ እጋብዛችኋለሁ። ሌሎች ደግሞ እንዲጠቀሙ ሼር አድርጉ። በየሳምንቱ እንደዚህ አይነት መጽሐፍ ቅዱሳዊ የጤና መርህ እንዲደርሳችሁ ደግሞ ይሄን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዶክተር ሀና እባላለሁኝ። ስላዳመጣችሁኝ አመሰግናለሁ።